ጌታ ይቅር ባይ አድርገኝ፣ ይቅር ባይ አድርገኝ። እስጢፋኖስ ይህንን በደል አትቁጠር፣ ይህንን ኃጢአት አትቁጠርባቸው አለ እየተወገረ እያለ። ጌታ ኢየሱስ ክርስቶስን በመስቀል ላይ ሆኖ የሚያደርጉትን አያውቁም እና ይቅር በላቸው አለ። ክርስትና የይቅርታ ህይወት አይደለም እንዴ? ይቅር እያሉ ይቅር የተባሉ የመኖር ህይወት። በቃ ይቅር ከተቆጠረም አይዘለቅም። ይቅር የኛን መቁጠር ትቶ ነው እግዚአብሔር በደሉን የማይቆጥርበት እርሱ ብፁዕ ነው። የኔ ካልተቆጠረ ከተተወልኝ ለምንድን ነው ቆጠራ ውስጥ የምገባው? የሰውን ወደ እኔ ሲመጣ እኔስ ራሴ ለምን ቆጥራለሁ?